ቅዱሳት አንስት ቅዱሳት ሴቶች ሽቶ አዘጋጅተው እንደ ሕጋቸው ሊያደርጉ ብለው ማልደው ሲሄዱ ያስቡ ነበር። ትልቁ ድንጋይ ከድኖ መቃብር ማን ይረዳናል? ምን ይሻለናል? ብለው ሲያስቡ የሰሙትም ቃል ተነስቷል ተብለው ፈርተው ደንግጠው ነጭ የለበሰ ጎልማሳ አይተው ሂዱ ሲላቸው ወደ ገሊላ ታዩታላችሁ አይደለም ሌላ 7 አጋንንት ላወጣላት በመጀመሪያ ተገለጠላት። ሽቶ ልትቀባው ሂዳለችና የምስራቹን አሰማት ዜና። ለ11ዱም ተገለጠና ሂዱ ንገሩ ይህንን ዜና ወንጌል ስበኩ ለፍጥረት ሁሉ ይድናሉና አምነው በቃሉ። ከእናንተ ጋር እኔ አልለይም በቀን በሌሊት እስከ ዘላለም። ቴዎፍሎስ ሆይ በመጀመሪያ በዓይን ያየውን አንድ ሐዋርያ ጽፌልሃለሁ። እርግጡን እወቅ፣ በጥንቃቄ ቃሉንም ጠብቅ። ዘካርያስ በቤተ መቅደስ ተረኛ ሳለ ዘካርያስ ያጥን ነበረ። ቤተ መቅደስ ከሚስቱ ጋር ከኤልሳቤጥ ያለ ነቀፋ ኖሩ። በእርግጥ ያለ ነቀፋ ሁሌ እየኖሩ በእግዚአብሔር ፊት ጻድቃን ነበሩ። መካኖች ሁነው ያለ ነቀፋ ልጅን ለመውለድ ስላልታደሉ መካኖች ሁነው ይነቀፋሉ ልጅን ለመውለድ ስላልታደሉ። ጊዜውም ደርሶ መልአክ ሲነግረው እንዴት ይሆናል አለ በእርጅናው። ከእግዚአብሔር መልእክት እኔ ስነግርህ ስላላመንከኝ አሁን ዲዳ ነህ። የሚወለደው ስሙ ዮሐንስ ተብሎ ይጠራል። በደስታ መንፈስ ከእናቱ ማኅፀን መንፈስ ተመልቶ ተወለደለት ኃይልን አግኝቶ። የሚያሰክር መጠጥ አይጠጣም እርሱ ስለሞላበት ቅዱስ መንፈሱ። የአባቶቹን ልብ ወደ ልጆቹ በጥበብ ቃላት በማይሰለቹ ብዙዎች ሰምተው የሚያከብሩት ንግግር ሳይሆን ኑሮው ነው ሕይወት።